የተለቀቀውን ቪዲዮ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ይህ የተደረገው በሳውዲ አረቢያ በከሚስ ምሽት በምትባለው ከተማ ውስጥ ነው። እንግዲህ አንድ ቦረና ተወልዶ ያደገ የቦረና ልጅ የሆነ ወንድማችንን ለአምስት ከበው እነ ሰው በሌ አውሬዎች ማለት ነው። እኔ እነሱን ብሔራቸውንም ስማቸውንም መጣራት አልፈልግም ማለት ነው። ምክንያቱም እኔ እነሱን እንደ ሰው ስለማልቆጥራቸው እና እንግዲህ አንድ ልጅ አንድ የአረብ በግና የአረብ ግመል የአረብ ፍየል ጠብቆ የሚያድረን ምስኪን ልጅ በዛ ደረጃ አንድ ወንድ ልጅ ጋር ተታግሎ ተጣልቶ አንዱ ማሸነፍ አንዱን መግደል አንዱን መጣል ያለ ነው ብለን እናስብ። ግን በዚህ ደረጃ ምንም በማያውቀው አማራ ብቻ ሆኖ ስለተገኘ እስኪ ስስ ቲሸርትና ነጠላ ጫማ አድርጎ ግመል ሊጠብቅ የተሰደደ ልጅ ምን አደረገ? በዚህ ደረጃ እኔ ይሄንን ወንድነት አልለውም። እውነት ለመናገር ወንድነት ይሄ ስላልሆነና ቪዲዮን ያላያችሁት ልጆች እኔ እንደኔ ባታዩት ነው የምመክረው። ምክንያቱም ሰላም ታጣላችሁ፣ እንቅልፍ ታጣላችሁ፣ ስራ ይሰራችሁ የሚሆን አእምሯችሁ በጣም በሽተኛ ነው የሚሆን በጣም ማለት ነው። እና ብዙዎቻችን ስደት ላይ ስላለን ስደት ላይ ሆነን ይሄንን ነገር እንድታዩ እኔ አልመክርም። ስፔሻሊ ደግሞ የልብ ኬዝ እና ነፍሰ ጡር የሆናችሁ ሴቶች ባካችሁ ከዚህ ቪዲዮ ተቆጠቡ። ይሄንን ቪዲዮ እንዳታዩት ማለት ነው። ያ የልጁን እንደዛ እያሰቃዩ እየከተከቱ እያረዱ የለቀቁትን ማለት ነው። እንዴት የሰው ልጅ እኔ እውነት ለመናገር ዶሮና በግ እንኳን ሲታረድ ቆሞ ለማየት ብዙዎቻችን ይዘገነናል። እንስሳዎችን ማለት ነው አይደለም የሰው ልጅ በዚህ ደረጃ ምን ባደረገ አንገቱን መቁረጥ ከዛ መፈላለጥ እንኩትኩትኩት አድርጎ ዱቄት አድርጎ የሰው ልጅ እንደዛ መጣል ምን አስፈለገ? ጥፋቱስ ምንድን ነው? ምንም በማያውቀው እውነት ለመናገር እኔ ምን እንደምል አላውቅም። ቪዲዮን ያላያችሁት ልጆች ደግሜ የምናገረው ነገር እንዳታዩት ነው። በመቀጠል ደግሞ በሳውዲ አረቢያ በየትኛውም ከተማ ወንድም ያላችሁ ባል ያላችሁ ዘመድ ያላችሁ ወንዶችን እባካችሁ እንዲጠነቀቁ ከነዚህ ሰው በላ አውሬዎች እንዲጠነቀቁ። እነሱ በዛው በስራ ቦታቸው ለ5 ለ6 ተደዋውለው ተነጋግረው ምንም የማያውቀውን ቁርሱን ቂጣ በልቶ ምሳውን አሳልፎ እራቱን ቂጣ በልቶ የሚያድር የነገን ህልሙን የሚያስብ እናቱን፣ ሚስቱን፣ ትዳሩን፣ ልጆችን ለማስደሰት የተደሰተ ልጅ እንዲየቆራረጡ እየጣሉ ስለሆነ እባካችሁ ስፔሻሊ የአማራ ልጆች ምክንያቱም እየመረጡ እየገደሉ ያሉት እነሱን ስለሆነ ወይም እኛን ስለሆነ እና በማንኛውም ከተማ ከሚስ ምሽትም ይሁን ጅዳም ይሁን ደማምም ይሁን እንዲጠነቀቁ ራሳቸውን እንዲጠብቁ አንድ ላንድ ቢመጡ በእርግጠኝነት የኛዎች እንደማይሸነፉ በጣም እርግጠኛ ሆኜ እናገራለሁ። ግን አንድ ልጅ እንግዲህ ያ ልጅ አንድ ነው፣ ይሄ ቦረናው ልጅ አንድ ነው። ግን ለ5 ከቦ ስራዬ ብሎ ይሄ ገጀራ አስተካክሎ ቢላ ስሎ መጦ የሰው ልጅ እንደዛ ማረድ እንደዛ መቆራረጥ ምን አይነት አረመኔነት ነው? ወለጋ ላይ የጠጣችሁት ደም አይበቃችሁም? ወለጋ ላይ የጨፈጨፋችሁት የንጹሃን ደም አይበቃችሁም ወይ? እናንተ በቃ ደም ካላያችሁ በህይወት መኖራችሁን እዚህ ምድር ላይ መኖራችሁን አታረጋግጡም። ለምን? ይሄ ልጅ እኮ የተሰደደው ቤተሰቡን ለመቀየር እሱንም የተሻለ ደረጃ ለማድረስ ነው። እናት ምንድን ነው የምትሆነው? እንደው ታመን እንኳን ሰው ሀገር ላይ ስንሞት በጣም ከባድ ነው። ስፔሻሊ ለቤተሰብ እኛ ነን ውሃም ትንብሎ ልንሞት እንችላለን እኮ። ግን ለምን? እኔ መርጫ አይደለም ዘዴን የተወለድኩት። አንድ ሰው ሃይማኖቱን ሊቀይር ይችላል። እምነት ይቀየራል፣ መቀየር ይቻላል። ያ ሰው እኔ ይሄ እምነት አያድነኝም አላምንበትም ካለ ግን ብሔርን መርጦ የተወለደ የለም። በቃ ተሰጠን። ደግሞ ብሔር የተሰጠን አንዱ ብሔር ከአንዱ ከፍ ከአንዱ ብሔር ከአንዱ ዝቅ ስለሚል አይደለም። የሰው ልጅ በሰውነቱ ብቻ እኩል ነው። ብሔር ከብሔር እንድንተዋወቅ ያንዱ ባህል ከአንዱ ባህል ጋር ስለሚለያይ እንድንተዋወቅ እንጂ ምንም የተለየ ነገር የለም። እናንተ በብሔራችሁ ጽድቅ አትገቡም፣ እኔ ደግሞ በብሔሬ ገሃነም አልገባም። እባካችሁ ከዚህ ቆሻሻ ድርጊታችሁ ተቆጠቡ። የአገር ቤቱ ይበቃችኋል። ወለጋ ላይ የጠጣችሁት ደም ይበቃችኋል። እናንተ ደም ካልጠጣችሁ፣ ንጹሃንን ካላረዳችሁ፣ የሰው ስጋ በጥርሳችሁ ካልበላችሁ እዚሽ ምድር ላይ መኖራችሁን በህይወት መኖራችሁን እንደምትተነፍሱ ማረጋገጥ አትችሉም ወይ? እውነት ለመናገር ምን እንደምል አላቅም። አሞኛል። ምናል ቪዲዮውን ባላየው ቢቀርብኝ። ለማንኛውም ያላያችሁ ልጆች የልብ ኬዝ ያለባችሁና ነፍሰ ጡር የሆናችሁ ልጆች አትዩት፣ ሌሎችም አትዩት።
ወዳጅ ዘመድ ያላችሁ ሳውዲ አረቢያ ያሉትን እባካችሁ እንዲጠነቀቁ፣ ራሳቸውን እንዲጠብቁ፣ ከተኙበት ሁሉ እየገቧቸው ሊያጠቁ ስለሚችሉ ራሳቸውን እንዲጠብቁ ተናገሩ። ሁላችሁም በየእምነታችሁ ዱአ አድርጉ። ቢያንስ የሀገር ቤቱ አልበቃ ብሎ እዚህ ሀገር ላይ እንደዚህ አይነት ነገር መፈጠሩ በጣም ከባድ ነው። እንግዲህ እናንተ አንድ ነፍስን ያጠፋችሁት 5000 እመኑኝ፣ ሳውዲ አረቢያ ላይ 5000 እንዲህ ተንጠልጥለሽ አንገትሽ ይቆረጣል። ምክንያቱም ይችን ቆሻሻ ድርጊት የሰራችሁት ሳውዲ ላይ ነው። ሳውዲ እናንተ እዛ በአብይ ህግ እንደምትጨማለቁት አይደለም። ሳውዲ ላይ አነብሱን ቢነብስ ነው የሚለው። የሰውን የገደለ ይገደላል፣ የሰረቀ ይቆረጣል። እናንተ ደግሞ በረካ ሁኑ፣ ትታያላችሁ፣ ትታወቃላችሁ። ስለዚህ ለሁሉም ጊዜ ያለው የትም አትሄዱም። እናንተ በእርግጠኝነት ይችን ሰርታችሁ በምን እንትን ብላችሁ ልትመለሱ እንጂ ሳውዲ አረቢያ ተቀምጣችሁ ያው እንደማትሄዱ ታውቃላችሁ። እዚህ ሀገር አሻራው ብቻ ይዛችኋል። ስለዚህ አንድ ነፍስ አጥፍታችሁ እናንተ 5ታችሁም ትቀላታላችሁ። ይሄ ደግሞ ለእናንተ ይገባችኋል። እንደውም ህጉ ቢፈቅድ እንደዛ አንገታችሁን መቁረጥ ብቻ ሳይሆን እናንተን ልክ ልጁ እንደከተፋችሁት ከታጥፎ በማሽን መፍጨት ነበር። ምክንያቱም ያ ለእናንተ ስለሚገባችሁ። እንደውም ምን አይነት ቆሻሾች ናችሁ! እንደው ከምኑ ነው የተወለዳችሁ? እናንተ ዘር አላችሁ? ሃይማኖት አላችሁ? ኧረ በስሚላህ እኔ ብዙ አይነት አረመኔ አይቻለሁ። እኔ ውሻን እንኳን ውሻ አይገሉም፣ እንስሳን አይገሉም። እናንተ ከእንስሳ የወረዳችሁ አረመኔ። አሁን እናንተ ወንድ ሆናችሁ ሱሪ ለብሳችሁ አንድ ምንም የማያውቅን ገና ሩጣ ያልጠገበ ልጅ እንደዛ እንደ ሽንኩርት ከታትፋችሁ በቃ ተደሰታችሁ። ደሙን አርጋችሁ ጠጥታችሁ ስጋውን በልታችሁ ነፍሳችሁ ረካ፣ ደስ አላችሁ። እናንተ ዘራችሁ አይርባ፣ አትውለዱ። እውነት ለመናገር የሰራችሁት በረከት አይኑረው። እንደወጣችሁ አትመለሱ። እንደው እናንተ ይችን ድርጊት የሰራችኋት ብቻ ሳትሆኑ ዘር ማንዘራችሁ በስደት ብን ብሎ ይቅር። እኔ ሌላ ምንም አልላችሁም። ቢኖረኝ ከዚህ በላይ ለእናንተ ብል ደስ ይለኛል። እንዲሁም ደግሞ በየኢጃዛ ቤት ያላችሁ ሴቶች ምን እንደሚያደርጓችሁ ስለማታውቁ ከነዚህ ሰው በላ አውሬዎች ራሳችሁን ጠብቁ ማለት ትፈልጋለሁ። ለማንኛውም በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። እውነት ለመናገር ምን እያልኩ እንደሆነ ራሱ ለራሴ ግራ እየገባኝ ነው። በጣም ተናድጃለሁ። አሞኛል። በቃ በዚህ በቦረናው ልጅ ጉዳይ አሞኛል። ምክንያቱም ወንድሜ ስለሆነ